አይደለም። ሲደርስ ሰው እድሜው በደረሰ ጊዜ የወደደው ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጋብቻ ያለን ግንዛቤ ምን አይዳነሳ ጋብቻ አንዱ የቤተክርስቲያን ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋሕዶ ሀገር ናት። የደቡብና የምዕራብ አፍሪካ አህጉረ ስብከት ምክትል ስራ አስኪያጅ እንዲሁም ክቡር አባታችን ሊቀ ትጉሃን ሳምሶን የፕሪቶሪያ መረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናት በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ቆያችሁ? እንደምን አሳለፋችሁ? ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን አደረሳችሁ ሙሽሮች። ይልቁንም ዛሬ የዚህ ቤተ ክርስቲያን ብርቅ እንቁ የሆኑ በዛሬ ቀን ወደ ጌታ የመጡ የጌታን ሥጋና ደም ፈልገው ጋብቻችንን እናስከብራለን እናስቀድሳለን ብለው ጋብቻቸው በጌታ ሥጋና ደም እንዲከብር ፈልገው ወደው ፈቅደው የመጡ ሙሽሮች እንኳን አደረሳችሁ እላለሁ። እስቲ ሁላችሁም አንድ ጊዜ እንኳን አደረሳችሁ በሉ። ሙሽሮች እንኳን አደረሳችሁ። ደስተኞች አይመስሉ። ሌላ ሰው ሲያጨበጭብ እነሱ አጨበጭቡ። እስቲ ደስታችሁን ግለጹ በማጨብጨብ። ለሰላምታዬ ይህን ያህል ካልኩኝ ዛሬ እንደ እግዚአብሔር ፈቃድ ከእናንተ ጋር የምንቆየው በእግዚአብሔር ቃል ስለ ጋብቻ ነው። ለምንድን ነው ዛሬ በትንሣኤ ስለ ጋብቻ የምንነጋገረው ብለን ብናነሳ ጋብቻ አንዱ የቤተ ክርስቲያን ትንሣኤ ነው። ቅዱስ ጋብቻ ዛሬ ይህ ጋብቻ ለቤተ ክርስቲያን ትንሣኤዋ ነው። ለነዚህ ለተጋቢዎችም ትንሣኤ ልቦናን ይሰጣቸዋል። ስለዚህ ትንሣኤ ልቦና ይዘው ዛሬ ወደዚህ ስለመጡ አንዱ ትንሣኤ ስለሆነ ስለ ጋብቻ እንነጋገራለን። ለእኔም ለእናንተም ምስጢሩን እንዲገልጥልን የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር ምስጢሩን ይግለጥልን። ጋብቻ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ጋብቻ ያለን ግንዛቤ ምን አይነት ነው? እኛስ ምዕመናን ያለን ግንዛቤ ምን አይነት ነው የሚለውን እንመለከታለን። ጋብቻ ሕግ ነው። አንዱ የቤተ ክርስቲያናችን ምዕመናን በሕገ ቤተ ክርስቲያን እንዲተዳደሩ ከሚታደርጋቸው ነገሮች ጋብቻ አንዱ ነው። ሁለት ሕግ በቤተ ክርስቲያናችን አለ። ይኸውም ጋብቻና ምንኩስና የሚል ሁለት ሕግ አለ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኝ የሆነ ሰው ወይ በጋብቻ ሕይወት ይቀጥላል ወይም ደግሞ በምንኩስና ሕይወት ይቀጥላል። ይሄ ሕግ ይባላል። ለቤተ ክርስቲያናችን ምዕመናን የምታስተዳድርበት ሕግ ነው። የመጽሐፍ ቅዱስም ሕግ ነው። ይህንን ልናውቅ ያስፈልጋል። ምንኩስና ብለን ስንጠራ ምናልባት ምንኩስና ምን እንደሆነ የማይገባን ሰዎች ካለን ደግሞ ምንኩስና በድንግልና ሕይወት መኖር ነው። በድንግልና ሕይወት መኖር ደግሞ በሁለት ይከፈላል። በጊዜያዊ በድንግልና ሕይወት እስከ ጋብቻ ድረስ መኖርና
እስከ ዕለተ ሞት ድረስ ዘላለማዊ ድንግልናን ይዞ መኖር ማለት ነው። ይህንን በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 19:10 ላይ እንዲህ የሚል ቃል ተጽፏል። ይህ ዘላለማዊ ድንግልና መኖር ለተመረጡት እንጂ እግዚአብሔር ለፈቀደላቸው እንጂ ለሁሉ አይደለም። እግዚአብሔር የፈቀደላቸው እስከ ዕለተ ሞታቸው በድንግልና ይኖራሉ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 37 ላይ ይህን ሁለቱንም አንድ አድርጎ ሲያሳየን እንደዚህ ይላል። ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ሰው የወደደውን ያድርግ። ማግባት በደረሰው ዕድሜ ማግባት ዕድሜ ላይ ሲደርስ ሰው ዕድሜው በደረሰ ጊዜ የወደደው ምን ያድርግ፣ ወይ ይመንኩስ ወይ ያግባ። ይሄ የተፈቀደ ነው ብሏል ሐዋርያው ቅዱስ ጳውሎስ። ስለዚህ ሰዎች ዕድሜያቸው ለጋብቻ ወይም ለምንኩስና ሲደርሱ ወይ መነኩሳሉ ወይም ያገባሉ። ከዚህ ውጪ ሕይወት የለም። ይሄ የእግዚአብሔር ቃል ነው። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው። ከዚህ ውጪ የሚኖር ሰው ካለ ራሱን ሊፈትሽ ያስፈልጋል ማለት ነው። ራሱን ሊፈትሽ ያስፈልጋል። ስለዚህ ዛሬ እኛ መነጋገር የፈለኩት ስለ ጋብቻ ነው። ጋብቻ ማለት የተለያዩ ጾታ ያላቸው ሁለት ሰዎች አንድ ሆነው የሚኖሩበት ህይወት ነው። ለዚህ ህይወት መሰረታዊ ነገር ምንድን ነው? ለጋብቻ መሰረታዊ ነገር ምንድን ነው ብላ ቤተክርስቲያን ታስተምራለች ብለን ብንጠይቅ መሰረታዊ ነገር ለጋብቻ ፍቅር ነው። መሰረታዊ ነገር ለጋብቻ ሃይማኖት ነው። ፍቅርና ሃይማኖት ለጋብቻ መሰረታዊ ነገር ነው። እኛ ግን መሰረት የምናደርገው ብዙዎቻችን በዘር መሰረት የሚያደርግ ሰው አለ። በንብረት፣ በገንዘብ፣ በእውቀት፣ በመኖር ባለመኖር መሰረት አድርጎ የሚነሳ ጋብቻ ያ የተነሳበት መሰረት ያደረገበት መሰረቱ ሲናጋ ጋብቻው ይናጋል። ፍቅርን መሰረት አድርጎ ሃይማኖትን፣ እምነትን መሰረት አድርጎ የጀመረ ጋብቻ ሲፈርሰና ብዙ ጊዜ ሲቀጥል እስከ መጨረሻ እግዚአብሔርን ሲያስከብር እናያለን። ስለዚህ ፍቅርና ሃይማኖት መሰረታዊ ነገር ነው። ያዙልኝ፣ ይሄ መሰረታዊ ነገር ነው። ላገባንም ላላገባንም ይሄ መሰረታዊ ነገር ነው። ይሄን መስፈርት ነው መያዝ ያለብን እንጂ ሌላው ነገር ተራ ነገር ነው ለማለት ነው። በዚህ በመጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ ጠቢቡ ሰለሞን እንደዚህ ይላል፣ አንድ ከመሆን ሁለት መሆን ይሻላል፣ በሶስት የተገመደ ገመድ አይበጠስም ማለት። እስቲ ይህን ቃል ከኔ ጋር በለው። አንድ ከመሆን ሁለት መሆን ይሻላል፣ በሶስት የተገመደ ገመድ አይበጠስም። አሁን አንድ ከመሆን ሁለት ማለት የዛሬን ሙሽሮች እንውሰድ። ሁለታቸውንም አንዱ ወንድማችን አንዷ እህታችን ብለን እንውሰድ። በእነሱ መካከል ሶስተኛው ምንድን ነው ብትሉ ፍቅርና ሃይማኖት ሊኖራቸው ይገባል። በዚህ ሊገመድ ይገባል። ይሄ ትዳር ፍቅር ከሌለ ትዳር ሊባል አይችልም። በሁለት ብቻ ነው የተገመደው። ፍቅርም ኖሮ ሁለታቸውም ተገምደው ቢኖሩ ሃይማኖት ከሌለ ደግሞ እምነት የለም። ያንን ፍቅርማ በፍቅር መኖር ማንም ይኖራል። በፍቅር ብዙ
ሰዎች በፍቅር ሲኖሩ እናያለን። ግን እምነት ኖሯቸው በእምነት ልክ እንደ ዛሬ ሙሽሮች መገመድ መቻል አለብን። እምነት ስላላቸው ነው። ማመን የእምነት ውጤት ነው ዛሬ ወደዚህ በሶስት እንዲገመድ ያደረገው። ሌላው አባቶቻችን ሶስተኛው ስጋው ደሙ ነው ይላሉ። ሁለቱ እነሱ ናቸው። ዛሬ በስጋው ደሙ በሶስተኛው ሊገምዱ ትዳራቸው እንዳይበጠስ እንዳይላላ ለማድረግ መጥተዋል። ስጋው ደሙ ሶስተኛው እንዳይበጠስ የሚያደርግ ገመድ ነው። ሌላው እግዚአብሔር ነው። ፍቅር ባለበት ሃይማኖት ባለበት ስጋው ደሙን በተቀበለበት ቤተሰብ ውስጥ እግዚአብሔር አለ። ስጋዬን የበላ እኔ በሱ ውስጥ እኖራለሁ፣ እሱም በእኔ ውስጥ ይኖራል በዮሐንስ ወንጌል የተነገረው። ስለዚህ ይሄንን ቃል ነው የፈጸሙት እየፈጸሙ ያሉት ወንድሞቻችን። ይሄ በደንብ አድርገን ልናውቅ ያስፈልጋል። አንዳንድ ጊዜ አንዳንድ ሰዎች ፍቅር ካለ ሌላው ተራ ነው የምንል ሰዎች አለ። በዓለማችን ላይ ብዙ አይነት ፍቅር እንዳለ እናውቃለን። ክርስቲያኖች ብዙ አይነት ፍቅር እኮ አለ። ፍቅር ለትዳር ብቻውን መሰረታዊ ነገር ሊሆን አይችልም። ብቻውን መሰረታዊ ነገር ሊሆን አይችልም። ጋብቻ ነው ተብሎ ደግሞ ሊቆጠር ወይም ደግሞ ሊነገር አይችልም። ለምሳሌ አንድ ሁለት ነገር ልንገራችሁ። ፍቅር አጋፔ የምንለው ሰንበቴ ቤት ሄደን አብረን የምንበላው ያ ምግብ የምን ምግብ ይባላል? የፍቅር ማዕድ ይባላል። ይሄ ፍቅር ጋብቻ ሊወክል አይችልም። ሌላው ደግሞ ማህበራዊ ፍቅር አለ። ከማንም ጋር ከእስላሙም ጋር ከአይዛቡም ጋር በጎረቤታችን በስራ ቦታችን በኑሮ የምንኖረው በፍቅር ተቻችለን የምንኖረው ኑሮ ጋብቻን ሊወክል ይችላል? አይችልም። ያ የምን ፍቅር ይባላል? ከማህበረሰብ ጋር የምንኖር ፍቅር ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሮ የሚለውን የእግዚአብሔርን ቃል ለመፈጸም የምንኖር ኑሮ እንጂ ለጋብቻ ይሄ ውክልና ሊሰጥ አይችልም። ሌላው የቤተሰብ ፍቅር ነው። ቤተሰቡን የማይወድ ሰው የለም። ሁላችንም የቤተሰብ ፍቅር ያለን ሰዎች ነን። አንድ ቤተሰብ ሆነን አንድ ጎጆ ውስጥ ኖርን ማለት ጋብቻ ፈጸምን ማለት አይደለም። ይህን በደንብ አድርገን ልናውቅ ልንረዳ ያስፈልጋል። አንድ ጎጆ ቤት አንድ አልጋ ላይ አንድ ቤት ኖርን ማለት በጋብቻ እየኖርን ነው ማለት አይደለም። ጋብቻ ከዚህ የጠለቀ የረቀቀ የእግዚአብሔር ስጦታ ነው። ይሄን በደንብ አድርገን ምዕመናን ልናውቅ ያስፈልጋል። ሌላው ጾታዊ ፍቅር አለ አይደል? ጾታዊ ፍቅር አለ። እኛ በጣም የምንሸወደው በጾታዊ ፍቅር ነው። ሰጥቶ የመቀበል ፍቅር፣ አንዱ ለአንዱ የሚሰጥ ፍቅር ማለት ነው። ይሄ ፍቅር ጋብቻ ተብሎ አይጠራም። ጋብቻን ደግሞ ሊወክል አይችልም። ይሄን ሳነሳ ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ ለምንም አይደለም። ይሄ የእግዚአብሔር ቃል እውነትና እውነት ስለሆነ ብቻ ነው። እኛ የት ነው ያለ ነው? በምን አይነት ጋብቻ ውስጥ ነው ያለ ነው? የተኛውን ጋብቻ ነው ይዘን ያለ ነው ብለን ራሳችንን እንድንፈትሽ ይረዳናል ብዬ ነው። ጾታዊ ፍቅር ያንን በጾታ ፍቅር የተለያዩ ሰዎች ይኖራሉ። ግን ጋብቻ መስሏቸው የሚኖሩ ሰዎች አሉ። ግን ጋብቻ አይደለም። ያ ምናልባት አብሮ የመኖር ፍቅር ሊሆን ይችላል። ጋብቻ ግን ሊሆን አይችልም። ታዲያ ጋብቻ ምንድን ነው? ጋብቻ ምንድን ነው? ይሄ ሊታወቅ የሚገባ ነው። አንደኛ ጋብቻ ክቡር ነው። ማን ያከበረው? እግዚአብሔር ያከበረ ነገር ሁሉ ምንድን ነው? ክቡር ነው።
ስለዚህ ክቡር የሆነውን ጋብቻ ለይተን ልናውቅ ያስፈልጋል። በዚህ በዕብራውያን ምዕራፍ 13 ቁጥር 4 ላይ ጋብቻ በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን። ጋብቻ በሁሉ ዘንድ ምን ይሁን? ክቡር። ዛሬ ብዙ ሰዎች ጋብቻን አቃለው ያዩ ሰዎች አሉ። ምን ችግር አለ ሆቴል ሄደን ከተጋባን በቂ ነው የሚሉ ሰዎች አሉ። ያ ጋብቻ እኮ አይደለም። ልናውቅ ያስፈልጋል። አንተ እኔን ከወደድከኝ እኔ አንቺን ከወደድኩ ይሄ ነው ጋብቻ ብሎ በግንዛቤ ማነስ የሚይዙ ሰዎች ስላሉ የት እንዳለን እንድናውቅ እውነታው ይሄ ስለሆነ በደንብ አድርገን እንድናውቅ ነው። ጋብቻን የቀደሰው ያከበረው እግዚአብሔር እንደሆነ በዚህ በዕብራውያን መጽሐፍ ላይ ተጽፏል። ሮሜ ምዕራፍ 13 ቁጥር 17 ላይ ደግሞ ክብር ለሚገባው ምን ስጡ? ክብር ስጡ። አንዱ ክብር የሚገባው ነገር ጋብቻ ነው። ክብር ለሚገባው ሁሉ ክብር ስጡ ካለ እግዚአብሔር አንደኛው ክብር መስጠት ያለብን ለጋብቻ ነው። ብዙዎቻችን ለጋብቻችን ቸልተኞች ነን። ስለ ጋብቻ ጉዳይ ምንም የማይመስለን ኑሮ በልተን ጠግበን ካደርን የጋብቻ ጉዳይ እንደ አንድ ስራ ጉዳይ አድርገን የምንመለከት ሰዎች አለን። አይደለም። ጋብቻ ከዚህ በላይ ነው። ወንድሞቻችን ይህንን እድል ነው መርጠው የመጡት። እንኳን ደስ አላችሁ ብላችሁ እስቲ በደንብ አጨብጭቡ ነው። በጣም እድለኞች ናቸው። በጣም እድለኞች። እነሱን እድለኞች ናችሁ ስላቸው ስለ እነሱ ብቻ ነው፣ ለብዙዎች አስተማሪዎች ስለሆነ ብዙዎች እነሱን አይቶ ጋብቻቸውን በአባቶች በቤተ ክርስቲያን በስጋው ደግሞ ሊገምዱ ይመጣሉ ብዬ ተስፋ ስለሚያደርግ የመጀመሪያ መሆናቸው እድለኞች ናቸው። ይህ ማለት ከነሱ በፊት ሌላ ሰው አልቆረበም ማለት አይደለም። ግን ይሄ አዲሱ ካቴድራል ከገባን ጊዜ ጀምሮ እነሱ የመጀመሪያ ናቸው። ልክ ነኝ አባታችን። ህንፃው መስራት አይደለም፣ ግንቡን መስራት አይደለም፣ ጋብቻችንን እንስራ። ይሄን ለማለት ስለፈለግኩ ነው። እና ክቡር የሆነው እግዚአብሔር ያከበረው እንድናከብር እንታዘዛለን። በዚህ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 ላይ ወንድና ሴት አድርጎ ፈጠራቸው፣ ከፈጠራቸው በኋላ ባረካቸው ነው ብሎ። ስለዚህ ጋብቻ ክቡር ብሩክ እንደሆነ ባራኪው እግዚአብሔር እንደሆነ ልናውቅ ያስፈልጋል ማለት ነው። በዮሐንስ ወንጌል ምዕራፍ 2 በዶኪማስ ቤት ለመጀመሪያ ጊዜ ጋብቻን ባርኮ የሰጠ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። የዛሬ ዶኪማስን ቤት የወንድሞቻችን ሰርገኞቹ ሕይወት ነው። ስለዚህ ይህን ያደረገው አምላካችን ስሙ የተመሰገነ ይሁን። ለወንድሜ አንድ ነገር እላለሁ ለሙሽራው። በመጽሐፈ ምሳሌ ምዕራፍ 18 ከቁጥር 22 ላይ ሚስትን ያገባ በረከትን አገባ አገኘ። ሚስትን ያገባ በረከትን አገኘ። ዛሬ ከቤት የማይወጣውን በረከት ለዘላለም አንተ እስከ ዕለተ ሞትህ ድረስ ከአንተ ጋር አብሮ የሚኖር በረከት አገኝተሃል። ደስ ይበል ወንድሜ ማለት እፈልጋለሁ። ትምህርቴን ለማጠቃለል ሌላው ጋብቻ ክቡር የተባረከ ብቻ ሳይሆን ጋብቻ ትልቅ ነው፣ ታላቅ ነው። ጋብቻ ታላቅ ነው። መጽሐፍ ምን ይላል መሰላችሁ? እኛ ግን ታላቅ የሆነውን ነገር ዝቅ አድርገን እያየን ነው የተቸገርነው። በዚህ በኤፌሶን ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ከቁጥር 32 ላይ ይህ ምስጢር ታላቅ ነው ነው ያለው። ጋብቻ ምንድን ነው አልኳችሁ? ታላቅ ነው። ይህንን ቀጥሎ አእምሮ መምሰል። ጋብቻን ለመቀበል አእምሮዬ ተዘጋጅቷል፣ ሬዲ ነው፣ ለጋብቻ ብቁ ነው ብሎ አእምሮውን ሬዲ ማድረግ። ሌላው ስነ ልቦናዊ ብስለት፣ በስነ ልቦናዊ መዘጋጀት። ሌላው መንፈሳዊ ብስለት ያስፈልጋል።
አንድ ሰው በመንፈሳዊ ነገር ሳይበስል ወደ ጋብቻ ዘው ብሎ ስለ ጋብቻ እውቀት ሳይገባ ይጎዳል። ስለዚህ ጋብቻ ክቡር እንደሆነ ኦርቶዶክስ ተዋህዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋህዶ